ሰላም ጤና ይስጥልን የተከበራችሁ ተከታታዮቻችን የእውነት ጋሻ በውሸት አይፈርስም ምክንያቱም እውነት የፈጣሪ ልጅ ነውና አስደሳችና ተስፋ ሰጪ ዜና አለን እንዲሁም የውሸት ዜናን እያፈረስን እውነትን እየገነባን እንሰራለን የጀግናውና የነጻነት ታጋይ ውድ አርቲስታችን ያጫሉ ሁንዴሳ ፓርክ ቃል በተገባው መሰረት ታሪኩን በመመጥን ውበት እየተሰራ ያለበት ሁኔታ ደስ የሚል ነው ከዚህ በፊትም የአፍሪካ ፓርክ የሚባል ቦታ ላይ የነበረ ሲሆን አሁንም እዛ ውስጥ የግንባታ ሂደቱ የፓርኩን ውበት በጠበቀ ሁኔታ እየተሰራ እንደሚገኝ አረጋግጠናል ጎረቤት እንዴት አደርክን ያውቃል እንዴት እንዳደረግን ባለቤቱ ያውቃል እንደሚባለው እኛን መስለው ከአርቲስት ያጫሉ ሁንዴሳ ፓርክ ጋር በተያያዘ እየተወሩ ያሉ ወሬዎች መነሻና መድረሻ የሌለው ከንቱ ትርክት መሆኑን ማረጋገጥ ተችሏል ስለ ፓርኩ ግንባታ ለአይን የሚማርክ ሁኔታ ላይ ከመሆኑ በስተቀር ምንም አዲስ ነገር በተቃራኒ የሆነ ነገር የለም ከዚህ ጉዳይ ጋር ተያይዞ እየሄደ ያለው ነገር የጠላት ወሬና ውሸት ነው በማለት የሚመለከተው አካል ሊያረጋግጥልን ችሏል ከውሸት ዜናና ፕሮፓጋንዳ ራሳችሁን ይጠብቁ ሰላም ሁኑ